ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የሀበሻዊት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ጾም እንዴት ይዟችኋል? የአላህ ፈቃድ ሆኖ ዛሬ ሶስተኛውን ቀን ጾመናል ማለት ነው። ነገ ዛሬ ሰሁር የምሰራው ላሳያችሁ ነው የመጣሁት። እዚህ ጋር የሚያስፈልጉኝ ነገሮች አቅርቤያለሁ። የምሰራው ኩፍታ በስጋ ነው ማለት ነው። እና የሚያስፈልጉኝ ነገሮች በመጀመሪያ እዚህ ጋር 1 ኪሎ ስጋ አለኝ። ያው ከለሩ ከተቀየረባችሁ አጥቤው ነው ማለት ነው። ትንሽ ውሃ ፈሰስ ስላደረኩበት ነው። እና እዚህ ጋር የምጠቀማቸው ነገሮች አሉኝ። 4 ሀባ ድንች በዚህ መልኩ ቆራርጬዋለሁ ማለት ነው። 1 ሀባ ሽንኩርት፣ 1 ሀባ ቲማቲም እና እዚህ ጋር ደግሞ የተከተፈ ሽንኩርት አለኝ። እዚህ ጋር ቅመሞች አሉኝ። ነጭ ሽንኩርት፣ ይሄ ከሙን ነው። ይሄ ድንብላል፣ ይሄ ቁንዶ በርበሬ፣ ይሄ ደግሞ ባህራት ሙሸከል የሚባለው የተቀላቀለው ቅመም ነው ማለት ነው። ይሄ ደግሞ በግዶንስ እና ከዝበራ ነው በአረበኛ። በግዶንስ ምን እንደሆነ አላውቅም። ከዝበራ ግን ድንብላል ቅጠል ነው ማለት ነው። እና እዚህ ጋር ደግሞ ሳልሳ አለኝ፣ ማጁን ጦማቱን። ከቅመሞች ውስጥ ፓፕሪካም አለኝ፣ እሱን እጠቀማለሁ። ከዛ ሌላው ጨው ነው። እና እዚህ ላይ ነው የምሰራው ማለት ነው። ከዚህ በፊት ሰርቼው ነበረ ይሄን ኩፍታ በስጋ ግን ቪዲዮ ተቆርጦብኝ ስለነበረ ሳላስበው ደልቼው የግማሽ ቪዲዮ ነው የተለቀቀው ማለት ነው። ዛሬ እስከ መጨረሻው ሰርቼ ያሳያችኋለሁ። አሁን ኢንሻአላህ ወደ ስራችን እንገባለን። የከተፍነውን ሽንኩርት በነገራችን ላይ ስጋውንና ሽንኩርቱን ቅመሞቹን ከላጥ ካላችሁ በማሽን መቀላቀል ትችላላችሁ። እኔ ግን በእጅ አቀላቅለዋለሁ ማለት ነው። ቅመሞቹንና ነጭ ሽንኩርቱን ጨምራለሁ። አሁን ሁሉንም ጨምራችኋለሁ። ፓፕሪካውንም ከላይ እንደምታዩት ጨምራለሁ ማለት ነው። ከዛ ጨው አደርጋለሁ እንደ ፍላጎታችሁ። ከዛ ይሄንን በደንብ እሽት እናደርገውና ካሾት በኋላ እመልሳለሁ። እንዴት እንደምደረድርና ሶሱን ሰራለሁ። በኋላ ደግሞ ይሄን ሳልሳውን በኋላ ነው የምንጠቀመው፣ አሳያችኋለሁ። እሺ አሁን እኔ አቀላቅየዋለሁ ማለት ነው። ከቻላችሁ ግን እናንተ ሽንኩርቱ ምናምን እንዳይፈጥባችሁ በማሽን ማድረግ ትችላላችሁ። በደንብ ይቀላቀልላችኋል ማለት ነው። እና አሁን ይሄንን ምንድነው የማደርገው? እንደ ከባብ ከውረዋለሁ። በክቡ አስቀምጠውና እመለሳለሁ ማለት ነው፣ ቪዲዮ እንዳይረዝም። አሁን በዚህ መልኩ በክቡ ጨርሻለሁ ማለት ነው። እናንተ ከፈለጋችሁ ሙልሙል ቅርጽ ማስያዝ ትችላላችሁ። እኔ ግን በድንቹ ቅርጽ እንዲሆን ነው የፈለኩት፣ ለዛ ነው። እና አሁን ያ ቅድም ያወጣሁት የሚበቃኝ ስላልመሰለኝ አሁን ግዛዝ አውጥቻለሁ፣ ረዘም ያለ ማለት ነው። አሁን እንዴት እንደማደርገው ቅድም ያሳየኋችሁን ሽንኩርት በዚህ መልኩ ከታች አድርጌዋለሁ ማለት ነው። አሁን 1 ድንች 1 ስጋ እያደረግን እንደረድራለን ማለት ነው። ያው ለማሳየት ስለማይመቸኝ በስልኬ ስለምቀርጽ የደረደርኩትን አሳያችኋለሁ። እንደዚህ እያደረግን 1 ድንች 1 ስጋ፣ ስጋውንም ትንሽ ጫን እንለዋለን፣ ክብ ያደረግነውን ማለት ነው፣ የድንቹን ቅርጽ እንዲይዝልን። ከዛ እንደዚሁ ቲማቲምን በመካከል እያስገባን፣ ቲማቲም አለማድረግም ትችላላችሁ፣ እያስገባን አሁን እኔ ልጨርሰውና እመልሳለሁ ማለት ነው። ግን ሽንኩርቱንና ስጋውን በማሽን ብታቀላቅሉ ጥሩ ነው። ምክንያቱም የኔ ሽንኩርቱ አሁን ከርታ ያለ ስለሆነ ያው በእጅ ስለሆነ የተከተፈው ትንሽ ስጋው እንዳይያዝ የማድረግ ባህሪ ያለው ማለት ነው። እናንተ እንደዛ ብታደርጉ መርጣለሁ። አሁን ሁሉንም ጨርሻለሁ ማለት ነው። በዚህ መልኩ አሁን ከላይ የማደርገውን ሶስ ነው የምሰራው፣ እሱን አሳያችኋለሁ። አሁን ሶሱን ልሰራ ነው ከላይ የማደርገውን ማለት ነው። ያው የሚያስፈልገን ነጭ ሽንኩርት በደቃቁ ተፈጨ ማለት ነው። እዚህ ጋር ይሄ ቶማቶ ፔስ አለኝ፣ እሱን አደርጋለሁ ማለት ነው። ትንሽ ዘይት አድርጋለሁ እዚህ ጋር ታዩት። ነጭ ሽንኩርት እንጨምራለሁ።
ሳልሳ ለፍላጎታችሁ። አሁን ሳልሳውና ነጭ ሽንኩርቱ ላይ ቅድም ከተጠቀምኳቸው ቅመሞች በጣም ትንሽ አድርጌያለሁ። ምክንያቱም ያው እንዳያንሰው ብዬ ማለት ነው። አለማድረግ ትችላላችሁ። ያው ፓፕሪካና ቁንዶ በርበሬ፣ ከሙን፣ ድንብላል ነው ማለት ነው ያደረኩት። በጣም ትንሽ ነው እና ጨው ያንሰዋል ብላችሁ ካሰባችሁ ትንሽ እዚህ ማድረግ ትችላላችሁ። እኔ ትንሽ ጨው ጨምራለሁ። በቃ ውሃ ነው ስጋው ስለሚያወጣ ማለት ስለሚያወጣ ብዙ ውሃ ማስገባት አይጠበቅብንም። ይህን ያክል ይበቃዋል ይሄ ማለት ነው። በነገራችን ላይ ውጭ ላይም በውሃ ብቻ ሳልሳውንና ነጭ ሽንኩርቱን አቀላቅላችሁ ነጭ ሽንኩርት አለመጨመርን ከፈለጋችሁ ሳልሳውን ብቻ አድርጋችሁ ከላይ ፈሰስ አድርጋችሁ ኦቨን ማስገባት ትችላላችሁ። እኔ ግን በዚህ መልኩ ስለምፈልግ ነው ማለት ነው። በቃ ትንሽ ተክተክ ብሎልኛል። በቃ አሁን ከላይ ነው የማደርገው። ከዚህ በላይ ማፍላት የማይጠበቅብኝ። አሁን እኔ ኦቨኔ ሞቋል ማለት ነው እና አሁን ይሄን ሶሱን ቃሪያ ጨምሬያለሁ። እንደምታዩት እናንተም ከፈለጋችሁ አድርጉ። አዳርሱት ማለት ነው። አሁን ወደ ኦቨን ነው ማስገባው። ኦቨን አድርጌ በግስቴሩ ሸፍነውና ኦቨን አስገባዋለሁ ማለት ነው። አንዳንድ ጊዜ 45 ደቂቃ፣ አንዳንድ ጊዜ 30 ደቂቃም ሊቆይ ይችላል። ያው ስጋው የተፈጨ ስለሆነ ብዙ ሰዓት አይፈጅም። ወደ ኦቨን እናስገባው። እንደዚህ ከሸፈንኩት በኋላ ወደ ኦቨን ላስገባውና መጨረሻ ላይ ያሳያችኋል። ተመልካቾቼ አሁን በስሏል። በዚህ መልኩ በስሎልናል ማለት ነው። 45 ደቂቃ አካባቢ ፈጅቷል። አሁን እኔ ከላይ ትንሽ ኦቨኑን አበራውና ከለር እንዲይዝላችሁ ከፈለጋችሁ ትንሽ ከላይ ኦቨናችሁን አብረታችሁ ብራውን እስከሚሆን ተውት ማለት ነው። እኔ ያው እንደዚህም በጣም አሪፍ ነው፣ ግን ትንሽ ከለሩ ቀየር እንዲል ስለምፈልግ እኔ አሁን ከላይ ሸቅላለሁ ማለት ነው። ይኸው በጣም ትንሽ አቆይቼዋለሁ ከላይ ማለት ነው። በቃ ይሄን ይመስላል መጨረሻው። እናንተም ሰርታችሁ ሞክሩት። በሌላ ቪዲዮ እስከምገናኝ ድረስ ቻው ቻው። እኔ እዚህ ጋር አብሮ የሚቀርብ ነጭ ሩዝ ሰርቻለሁ ማለት ነው። እናንተ በሩዝም ላይ ሆን ይችላል፣ እናንተ በሚመቻችሁ ነገር መመገብ ትችላላችሁ። እኔ ግን ከሩዝ ጋር ነው ማለት ነው የማቀርበው።